ወላሂ ለህዝቡ አላደረስንለትም። ወሬ ብቻ ወሬ ሙስሊሙ ነቃ ያለ ተሳትፎ ማድረግ አለበት በምርጫው ምናምን ወሬ። ተውሂድን ምረጥ፣ ሱናን ምረጥ፣ እውነተኛ አንድነትን ምረጥ። አላህ ይመርጣል። ተውሂድ የሚባል ፓርቲ የለም። አይዟችሁ። እውነት መስሏችሁ እንዴ ትላላችሁ? የተውሂድን መንገድ ምረጥ ለማለት ነው። ፓርላማ በመግባት አገር ቢስተካከል ኖሮ አገሪቱ እስከዛሬ በተስተካከለች። ፓርላማ የሚባለው ቦታ ፈጣሪ የሚለውን ቃል ለመንካት ይፈሩታል አይፈሩትም? ኮሮና ሲመጣ ምን ይላሉ? ሁሉም በየሃይማኖቱ ይጸልይ ይላሉ። እነሱ ናቸው አይደሉም? ትምህርት ሚኒስቴሮች ማለት ነው። ሴት ልጅ ሂጃብ አርጋ እንዳትማር የሚከለክሉት እነሱ ናቸው አይደሉም? ኮሮናን ያመጡት እነሱ ናቸው አይደሉም? አልተረዳችሁኝም? ኮሮና የመጣው ከየት ነው? ከቻይና እንዳትለኝ። አላህ ነው ያዘዘው። ከቻይና ይነሳ ከኢትዮጵያ አላህ ሳያዘው አይነሳም። በምን ሰበብ ተነሳ? ለአማኝ ባሪያዎቹ አላህ ሊያዝንበት፣ አጥፊዎቹን ሊቀጣበት። የማርያም ተከታዮች ነን እያሉ ትምህርት ሚኒስቴር ላይ የተቀመጡት እንደ ማርያም የሚሸፋፈኑትን ሙስሊም ሴቶች ሂጃባችሁን ካላወለቃችሁ ትምህርት ቤት መምጣት አይቻልም ይላሉ። ከዛ ኢኮኖሚው ሲያዝባቸው ኮሮና ሲመጣባቸው ሁሉም በየሃይማኖቱ ጸሎት ያድርግ ይላሉ። እኮ የኛ ሃይማኖት ነው ሴት ልጅ የትም ስትሄድ ትሸፈን ያለው። የኛን ሃይማኖት ጸሎት ካመናችሁበት ትምህርት ቤት ውስጥ እህቶቻችንን አታስቸግሩ እንላቸዋለን። አውቀው እኮ ነው። አጥፊዎች እኮ ናቸው። ፓርላማ ላይ የተቀመጡት ሰዎች ናቸው አገር እያመሱ ያሉት። አላህን ፈሪ ሰዎች አገር ቢያስተዳድሩ ኖሮ ዛሬ ወንድም በወንድሙ ላይ መሳሪያ ባላነሳ ነበር።